Yeah. Good morning. እንዴት ናችሁ? ሰላም ነው? ዛሬ ፀሐይ አለች፣ እንደበፊቱ አይደለችም። The sun is shining. እኛ ራሱ ሻይን እያደረግን ነው። ሰው ትናንትና ትናንት አይደለም እንጂ ከዚህ ቀደም በነበረው ቪዲዮ የሮብ ቪዲዮ ነበር። ባለፈው አልነገርኳችሁም? ሁለተኛ ሰርቼ ምናምን ነገር ያኛው ቀድሜ ስለለቀኩት I think ዓርብ ዕለት ነው የተለቀቀው መሰለኝ። ያ ዓርብ ዕለት ነው የተለቀቀው። ለቀ ምናምን ሆኖኛል ማለት ነው ሳለቅ። ያኛው ቪዲዮ ስኬጁሉን የሆነ አዛባውና ዳስ ዋይ ዛሬ የምቀርጽበት ማለት ነው። ዛሬ የምናወራው ስለምንድን ነው? ስለ ራስን መሆን አላወራንም። አይ ቲንክ ስለ ኮንፊደንስ አውርተናል፣ ስለ ባውንድሪ አውርተናል፣ ሌላም ነገር አውርተናል። ግን ስለ ራስን መሆን ያወራን አይመስልም። አይ ቲንክ ሶ ራስን መሆን ሲባል መጀመሪያ ራስን ማወቅ ይቀድማል ብዬ አስባለሁ። ራስን ማወቅ እንደ መሰረት የለም። አሁን ቤት ሲሰራ ከታች እንዳለው መሰረት ያ ነው እንዲህ ይዞ የሚያቆመው ማለት ነው። ራስን ማወቅ ከሌለ ሊቆም አይችልም። ራስን ማወቅ እንዴት ነው ራሳችንን የምናውቀው? በመጀመሪያ ማለት ነው እንዴት ነው ራሳችንን የምናውቀው? እኔ በማስበው እና ደግሞ እኔ እስካሁን እንትን አድርጌ እስከመጣሁት የተማርኩት ራሴን እንዴት አወኩኝ ለሚለው እኔ ማን ነኝ? አሁን እኔ ናፍቶሊ አይደለ? ናፍቶሊ ማን ነው? ምን ይወዳል? ምን ይጠላል? ምን አይነት ባህሪ አለው? ምን አይነት ደካማ ጎን አለው? ምን አይነት ጠንካራ ጎን አለው? ከሰዎች ጋር ሲሆን ምን አይነት ባህሪ አለው? ብቻውን ሲሆን ምን አይነት ባህሪ አለው? ራሴን በደንብ እንደዚህ እንዳውቅ የሚያደርገኝን ጥያቄ ለራሴ መልሳለሁ። ገብቷችኋል? ኢቭን ባላቃቸው ራሱ እነዛን በዕለት ተዕለት ኑሮዬ ያን ጥያቄ ሊመልሱልኝ የሚችሉ ነገሮች ኪዩሪየስ የሆንኩኝ እኔ ማን የሚለውን ነገር በደንብ ለማወቅ ጥራለሁ ማለት ነው። ያንን አወኩኝ አይደለ? እነዛን በሙሉ ካወኩኝ በኋላ በደንብ ራሴን ካወኩኝ በኋላ ኦልሬዲ አሁን እኔ ነኝ በቃ። ናፍቶሊ ማን ነው ቢባል የምሰጠው ምላሽ አለኝ። ራሴን አውቀዋለሁ ማለት ነው። ራሴን እንደዚህ ካወኩት ራሴን ለመሆን አይቸግረኝም ማለት ነው። ከሌላ ሰው ጋር ራሴን ማወዳደር አልችልም ከዚህ በኋላ። ራሴን አውቀዋለሁ። ገብቷችኋል? ሜቢ ሊመጣ ይችላል ራስን ማወዳደር፣ አይምሯችን እንትን ሊለን ይችላል፣ ኮምፔር ሊያደርግ ይችላል ራሱ። ግን ኢቭን ይሄ እስካለ ድረስ ራሳችንን ስለምናውቀው ራሳችንን እንቆጠዋለን። ነው ይሄ እኮ እኔ ማለት እኮ እንዲህ ነኝ፣ እኔ ማለት እኮ እንዲህ ነኝ። አይምሯችሁን እኔ ማለት እኮ እንዲህ ነኝ፣ እኔ ማለት እንዲህ ነኝ እያላችሁ ታሰለጥኑታላችሁ ማለት ነው። ግን ይሄ ሁሉ ነገር የሚመጣው ራስን ማወቅ ሲመጣ ነው። ገባችሁ? ሁለተኛው ደግሞ ምንድነው የጠቀመኝ? እኔ አለማስመሰል። ቲክቶክ ላይም ተናግሬያለሁ ይሄንን። አለማስመሰሌ በጣም በቃ ጠቅሞኛል በጣም ማለት ነው። I just be myself። ራሴን ነው የምሆነው፣ አላስመስልም። የተሰማኝን በትክክል የተሰማኝን እናገራለሁ። የምፈልገውን ነገር በግልጽ እናገራለሁ። ምንም ሼም የሚባል ነገር አይኖርም። ራሴ ውስጤ ካመንኩበት እናገረዋለሁ፣ አላስመስልም። ሌላ ሰው መጥቶ ስለ ሌላ ሰው ሊያማልኝ ቢሞክር እኔ ስለዛ ሰው ያለኝን አመለካከት ትክክል አድርጌ እነግረዋለሁ። ያ ሰው ደስ እንዲለው ብዬ አብሬ አላማለትም። ገባችሁ? ያ ምን ጠቅመኛል? ራሴን እንድሆን ይረዳኛል ማለት ነው። አለማስመሰሌ ራሴን እንድሆን ይረዳኛልም ረድቶኛል። ብዙ ሰው ራሱን ከሌላ ሰው ጋር በማወዳደር የሚጠመደው ወይ ደግሞ ስትራግል የሚያደርገው በዚህ ነገር ራሱን ስለማያውቅና ራሱን ስለማይሆን ነው ብዬ አስባለሁ እኔ በግሌ ማለት ነው። ምክንያቱም ማለት ነው ራሳችሁን ብታውቁ፣ ራሳችሁን ሞር ባወቃችሁ ቁጥር፣ ራሳችሁን በሆናችሁ ቁጥር፣ በራሳችሁ ዛቢያ መኖር ከጀመራችሁ በኋላ በራሳችሁ ዛቢያ መኖር ከጀመራችሁ በኋላ
የሌላ ሰው ማንነት ወይ ደግሞ የሌላ ሰው የሆነ ነገር ቢመቻችሁ ኦኬ ያ ደስ ይላል ብላችሁ ትነግሩታላችሁ እንጂ እኔ የለኝም እኔ እንደዚህ አይደለሁም ብላችሁ ራሳችሁን የመውቀስ ነገር አይኖርም ማለት ነው። ገብቷችኋል አይደለ? ኢቭን ያንን ነገር ብትፈልጉት ራሱ ወይም ደግሞ እሱ ያለውን ነገር የእሱ ማንነት ወይኔ በኖረኝ ብላችሁ ብታስቡት ራሱ ራሳችሁን ኢምፕሩቭ ለማድረግ ነው የምትጥሩት። ግን ራሳችሁን ኢምፕሩቭ ለማድረግ የምትጥሩት ያ ሰው ስላለው ሳይሆን ያ ነገር ስለሚያስፈልጋችሁ ነው። አሁን ለምሳሌ ያ ሰው እናንተ ራሳችሁን ታውቁታላችሁ አይደለ? ኮንፊደንሴ ሎ ነው ብላችሁ ታስባላችሁ እንበል ለምሳሌ። ያ ሰው ግን ኮንፊደንስ አለው። ሰው ያንን ነገር ስታዩ ወይኔ እኔም በኖረኝ ግን how do I be that kind of person? ገባችሁ አይደለ? እንደዛ ነው እንጂ የምትሉት እንዴት መሆን ይችላል ብላችሁ ያ ነገር እንደሚያስፈልጋችሁ ስለምታውቁት ያ ኳሊቲ እንደሚያስፈልጋችሁ ስለምታውቁትና ስለምትፈልጉት እንጂ የዛ ሰው ስለሆነ አይደለም እናንተ ያንን ነገር የምትፈልጉት ማለት ነው። እናም ደግሞ እኔ ዝቅ ነኝ ብላችሁ ስለምታስቡ ማለት ነው። ያ ሰው ይበልጠኛል ብላችሁ ስለምታስቡ ማለት ነው ያንን ነገር የፈለጋችሁት የእውነት ስለምትፈልጉት ስለሚያስፈልጋችሁ እንደዛ እያደረጋችሁ ስትመጡ አይምሯችሁ ራሱን ከሌላ ሰው ጋር ለማወዳደር ሲሞክር ትገቱታላችሁ፣ ታስጠነቅቁታላችሁ ማለት ነው። ኖ እኔማ እንደዚህ አይነት ሰው እኮ አይደለሁም፣ ለምን ራሴን አወዳድራለሁ ትላላችሁ። እንደዛ እያሰለጠናችሁ ትመጣላችሁ አይምሯችሁ ማለት ነው። ባለፈውም ነግራችሁ ነበር። አይምሯችሁን ራሳችሁ ናችሁ ማሰልጠን ያለባችሁ። አይምሯችሁ ለእናንተ ምንም ነገር መናገር የለበትም አንለስ እናንተ ነግራችሁት ድጋሚ ለእናንተ ካልነገራችሁ በቀር መጀመሪያ እናንተ ናችሁ ማሳወቅ ያለባችሁ። እናንተ ናችሁ ውስጣችሁ የሚገባውን ነገር መወሰን ያለባችሁ እንጂ እሱ ከየትም አምጥቶ ሊነግራችሁ ሊረብሻችሁ አይገባም። እዚህ ሲመጣ ነው ውስጥ ሳይገባ ከዚሁ ከታርጋችሁ ማውጣት ያለባችሁ። ልባችሁ ብቻ የሚላችሁን መስማት ነው ያለባችሁ። that's it so እንደዛ ሞር ባረጋችሁ ቁጥር እንደዛ መሆን በጀመራችሁ ቁጥር ሞር ራሳችሁን እየሆናችሁ ትመጣላችሁ። እንደዛ በሆናችሁ ቁጥር ሞር ራሳችሁን ኮንፊደንሳችሁን እየገነባችሁ ትመጣላችሁ። ባለፈውም ስንናገር መጀመሪያ ላይ ካስተዋላችሁ ራስን ማወቅ ብያችሁ ነበር። ኮንፊደንስን ለመገንባት ራስን ማወቅ ብያችሁ ነበር። ራስን መሆን ብያችሁ ነበር። አያችሁ አይደለ? ራስን ማወቅና ራስን መሆን የሚሉት ነገሮች የብዙ ነገር ሰልፍ ኢምፕሩቭመንት ውስጥ የብዙ ነገር መጀመሪያ መሰረት ናቸው። ገባችሁ? ከዛ በኋላ ነው ሌሎቹ እንደዚህ የሚሰሩት ማለት ነው። ግን ይሄ ሩቱ ግዴታ መገንባት አለበት በራስን ማወቅና በራስን መሆን ማለት ነው። እኔ እስካሁን የተረዳሁት ይሄንን ለእናንተም ማጋራት ፈልጋለሁ። በደንብ ኢምፕሩቭ ራሳችሁን እንድታረጉ ፈልጋለሁ። ራሳችሁን እንድታውቁ ፈልጋለሁ። እኔ የደረስኩበት ደረጃ እንድትደርሱ ፈልጋለሁ። ኖት እኔን እንድትሆኑ ፈልጋለሁ ማለት ሳይሆን እኔ ያየሁትን ኳሊቲዎች እኔ ያዩዋቸውን ጥቅሞች ያገኟቸውን ጥቅሞች ለሌላ ሰው እንደሚጠቅሙ ስለማውቅ እናንተም እንዲኖራችሁ በኖራችሁ ብዬ ስለምመኝ እነግራችኋለሁ ማለት ነው። ገባችሁ? በእኔና በእናንተ መሀል ከዚህ በኋላ ምንም እንትን አይኖርም፣ ምንም መደባበቅ አይኖርም፣ ምንም nothing like ማስመሰል ምናምን የሚባል ነገር እንቅጯን ነው የምናወራው፣ እውነቷን ነው የምናወራው። ምንም ነገር አልደብቃችሁም። ያሳለፍኩትን ከላይፍ ኤክስፒሪየንሴ እነግራችኋለሁ። እናንተም ኮመንት ላይ ማስቀመጥ ትችላላችሁ። እናወራለን በደንብ ማለት ነው። በደንብ በጣም እንድናወራ ነው ፈልገው። ከዚህ በኋላ ሮብ እንገናኛለን፣ ካልሆነ ነገም እንገናኛለን ከናፈቃችሁ። ሰው እንደዛ እናደርጋለን። ሰን ሻይኒንግ በኢየሱስ ስም በጣም እያበራሽ ነው ፀሐያ። በጣም ደስ ይላል። ዛሬ ቀኑ በጣም ደስ ይላል ነው። ሰው ያንን እንትን የምንለው ቴንክ ዩ ሶ ማች። እስካሁን ተከታትላችሁ ስለቆያችሁ በጣም አድርጌ አመሰግናለሁ። ተባረኩልኝ። ሰብስክራይብ እያደረጋችሁ ጠብቁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ